በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስዋን ገዳም አበምኔት አባ ማቴዎስ። ይህ ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም በአንድ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱ አባ ሰራዊውን፣ አባ ሀድራ ስራውን ተጋድለውን ተአምራቱን እንደተናገሩ መረብን በመስራት ሽያጡን ለድሆችን ይመጸውታል። እነርሱ እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው ውጭ ተቀምጠን ሳለን በማደሪያው ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃል ሰማን። በገባን ጊዜ ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ካንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበር። በገባን ጊዜ ካንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን። ልጆቼ ሆይ የሞት የምትጠብቀኝ የሞት ጻርና ስቃዮችን ለነፍሴ በማሳሰብ የኃጢአቴ ብዛት አስቤ ከራሴ ጋር ተናገርሁ። ከድሃ ማቴዎስ ወየለት፣ ለድሃ ማቴዎስ ወየለት። ንጽሕና ቅድስና በለበሱ የመላእክት የጻድቃን ሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆሙታልና። እንዲህም አድርገው የኃጥአን ስቃይ የጻድቃን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስ በመስራት ገዳሙ ውስጥ ጸሎት፣ ተጋድሎ፣ አገልግሎት በማድረግ ጸንቶ ኖረ። ገዳሙንም በአባ ጳኩሚስ ስም አከበረ። እርሷንም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱ በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላም ይከተሉታል። እርሱ ግን አይፈራቸውም። እጆቹን ዘርግቶ በመስቀል ምልክት ሲያማት በዚያን ጊዜ በንፋስ ፊት እንዳለ ጢስ ይበተናሉ። በአንዲትም ዕለት ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻ እንዲሄድና እርሱ በማግስቱ እስኪመጣ በዚያን እንዲጠብቀው ረድኡን ሰራዊውን አዘዘው። ሰራዊውን ወደ ዋሻ ደርሶ ሁለት ታላላቅ አራዊት በውስጥ ተኝተው አገኘ። ፈርቶ በሩን ዘግቶ ከአለት ቆጠኛ ላይ ወጣ። ከዚያ በኋላ አባ ማቴዎስ የዳዊት መዝሙርን እያነበበ መጣ። ረድኡን አይቶ ፈገግ ብሎ ሳቀ። ሰራዊውን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻ ውስጥ ለምን አልገባህም? አለው። እርሱም ረድኡን አባት ሆይ ሁለት ታላላቅ አውሬዎች ተኝተው ስላገኘሁ እነርሱ ፈርቼ አልገባሁም አለው። ንጹሕ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊ ልጅ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኳቸው እኔ ነኝ። ይህንን እንጀራና ውሃ እንድታመጣ ያዘዙ ለእነርሱ ነው አለው። ከዚያ በኋላ በሩን ከፈተ። በከፈተ ጊዜ እነዚህ አራዊቶች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹ ሆነውት በታላቅ መለማመጥ ተገዙለት። ያንንም ውሃ ከገንዳ ላይ አፈሰሰላቸው፣ ጠጡ። እንጀራውን ሰጣቸው። ከዚያ በኋላ በልተው ወደ ዱር ሄዱ። ይህም አባ ማቴዎስ የዜናውን መሰማት በቦታ ሁሉ እስኪሞላ ድረስ ተአምራትን እያደረገ ኖረ። በየአይነቱ በሆነ ደዌ የተያዙትን ያመጡለታል። እርሱም በላያቸውን ይጸልያል። በላይ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከተአምራቱ አንዱ በአንዲት ቀን ጋኔን ያደረበት ዲዳ ሰው ወደ እርሱ አመጡ። ቅዱስ ማቴዎስን ባየው ጊዜ በታላቅ ድምፅ ጮሆ ሰውየውን ከምድር ላይ ጣለው። ቅዱስም
በዘይት ላይ ጸልዮ በመስቀል ምልክት አማትቦ ቀባው። እዚያን ጊዜ ድኖ አእምሮውን ተመለሰለት። የሚሰማና የሚናገር ሆኖ ደስ ብሎት ወደ ቤቱ ሄደ። ጨዋዎቹን በመጡ ጊዜ ማዕድ ያቀርብላቸዋል፣ በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በብቸኝነት ላይም ባደረጉት በበሽተኞች የተያዙትን በላያቸውን እየጸለየ ይፈውሳቸዋል። ያ የወሰዱት ቁራሽም በበሽተኞች ላይ ባደረጉት ጊዜ ወዲያውኑ ይድናሉ፣ እግዚአብሔር ያመሰግኑታል። ሁለተኛው ተአምር፣ በአንዲት ዕለት ደም ግባቷ ያማረ ጋኔን ያደረባት ብላቴና ወደ እርሱ አመጡ። እርሷ ብዙ ጊዜ ልብሷን ትቀዳለች፣ ወደ እርሷም መቅረብ የሚችል የለም። ወላጆቿ በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስ በላይዋ ጸለየና ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ዘይትን ቀብቶ አዳናት። ሶስተኛ ተአምር፣ በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች አንዲት ኃጢአተኛ ሴት ወደ እርሱ አመጡ። እርሷ ጸንሳ የመውለጃዋ ጊዜ የደረሰ ነው። በቀንና በሌሊት በምጥ ሕማም ትሰቃይ ነበር። አባ ማቴዎስ ልጄ ሆይ ኃጢአትሽ እመኚ፣ በእግዚአብሔር ፊት አትዋሺ አላት። እርሷን እንዲህ አለችው፣ እኔ ከሁለት ወንድማማቾች ጋር እነርሱም ሳያውቁ ሳመነዝር ኖርሁ። በጸነሱ ጊዜ ሕፃኑን በመርዝ አውጥቼ ለውሻ ሰጠሁ። አባ ማቴዎስንም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያን ጊዜ ለሌሎች መቃጠጫ ትሆን ዘንድ ምድር አፏን ከፍታ ዋጠቻት። የዚህ አባት ተአምራቶቹ ብዙዎች ናቸው፣ ተነግሮ አያልቁም። በአንዲት ቀንም በበረሃ ውስጥ ሲጓዝ ጅብ ልብሶቹ በጥርሷ ይዛ ሳበችውና በስንጥቅ አለት ገደል ውስጥ የወደቁ ልጆቿን አሳየችው። በአወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚያ በኋላ እረፍቱን ሲቀርብ ታኅሳስ 7 ቀን ወደ ሰርግ እንደሚጠራው ራእይን አየ። ይኸውም የቅዱሳን አባቶቻችን ቅዱሳን አባ እንጦንስ፣ አባ መቃርስ፣ አባ ጳኩሚስ፣ አባ ቴዎድሮስ እና አባ ሙሴ ጸሊም፣ አባ ሲኖዳ የአንድነት ተድላ ደስታ ወዳለበት ና አሉት። እነርሱንም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣት መልካም ነው እያሉ ብዙ አትክልቶችን ዛፎችን ወዳለበት ታላቅ አዳራሽ ደጅ አደረሱት። ማቴዎስ ይገባ ዘንድ የአጸዶቹ የአዳራሹ ደጅ ክፈቱ የሚል ቃል ሰማ። ከዚያ በኋላ በዚሁ ወር በታኅሳስ ወር በ7 አረፈ። 3 አክሊላትን ተቀበለ። ለእግዚአብሔር ምስጋና ይሁን አሜን። እኛንም በዚህ አባት ጸሎት ይማረን አሜን። በረከቱ ከሁላችን ጋራ ይሁን አሜን። በእውነት መድኃኔዓለም ስለ ቅዱሳን ወዳጆች ብሎ ይማረን ይቅር ይበለን። ያጎደልኩት ያንጠዋጠቁት በአምላክና ይታረምልኝ አሜን። ሰላም ዘሱሳፌሁ አሐዱ ምስለ አብ ወምስለ ወልዱ ማቴዎስ ነዳይ ለዓለም ፍትወተ ወእምፈቃዱ እምብዙኃ ኅሬቱ ሰወክያሁ ለማዕደ አራዊት ገዳመ በልዐ እምዘ አኀዜ ብኤዱ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ውስተ ነፍስከ አላ አድኅነነ ወባልሐነ እምኩሉ እኩይ በዛኪያቱ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ እግዚእ ማርያም ሰላም ለኪ ድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ፍሬ ከርሥኪ ተፈሥሒ ፍስሕት ዮም የተዘጋ እግዚአብሔር ምስሌኪ ሳህል ወጸልም ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውእ የተማኅፀንከ ተመስገን ከመድኃኔዓለም አምላኬ ክርስቶስ አምላኬ ተመስገን ጀምረህ ያስፈጸምከኝ ተመስገን ከመድኃኔዓለም